ለስጋችሁ ሳትራሩ ለራሳችሁ ነፍስ ሳትሳሱ የአምላካችሁ ፈቃድ ለመፈጸም ራሳችሁን አሳልፋችሁ ሰጣችሁ። የአውሬ ምግብ የሆናችሁ እናንተ ታላላቅ አባቶች ምንኛ ዕድለኞች ናችሁ። በነጻነት ዘመን እንዲህ የተበላሸው የክርስትናን ወዝ ያጠፋውን ሕይወት ሳትመለከቱ በማለፋችሁ ምንኛ ዕድለኞች ናችሁ። ስንፍና የቅረብን አያሻምረብን። ጓዶች ስለዚህ ነገር እኔ በቅርቡ ከበላይ አካልም የመጣ መመሪያ አለ። የራሳችንን አርቅቀን ይሄንን ነገር እናስቆመዋለን። አትጠራጠሩ። እነዚህ የታሪክ አተላዎች ድራሻቸውን ማጥፋት አለብን። አያችሁ፣ የተቀበልነው እውነት የዋዛና የፈዛዛ አይደለም። ነፍሳችንን ሕይወታችንን የክርስቶስ አድርጎ የዘላለምን ሕይወት ሰጥቶናል። ነገር ግን በምድር ሕይወታችን ክርስቶስን ለመግለጥ የሚያስፈልገውን ዋጋ ሁሉ እንድንከፍል፣ ክርስቶስን ኖረን እንድናሳየው፣ በመከራው እንድንካፈል፣ ሞቱን በሚመስል ሞት እንድንሞት ክርስቶስ አንድ ጊዜ ስለ ሁላችን ራሱን ሰጥቷል። በዙሪያችን ያለው የሚወራው የምንሰማው ሁሉ አስፈሪ ቢሆንም እኛ ግን እግዚአብሔርን ከማምለክ ወደ ኋላ አንልም። አሜን አይደለ? እግዚአብሔር በመከራም ይመለካል፣ በደስታም ይመለካል፣ ሲሞላም ይመለካል፣ ባይሞላም ይመለካል አይደል? እስቲ ከኔ ጋር እግዚአብሔርን ታላቅ እናደርገዋለን። እኔ ምለው ትላላችሁ እስቲ አቤት እንዴት ታላቅ ነህ፣ እንዴት ታማኝ ነህ፣ እንዴት ፍጹም ነህ፣ የዘላለም አምላክ የማትለወጥ። አቤት እንዴት ታላቅ ነህ፣ እንዴት ታማኝ ነህ